ኮፊ በልና ቆየት ብሎ እንትን ያሉ ማለት ነው። እሺ አሁን ሙልሙላችንን እንልጣለን ማለት ነው። አብረን ነው የምንልጠው። ሹፉ ሹፉ። ግን በነገራችን ላይ ማለት ይሄ ሹፉ ይሄ ጥቅል ጎመን ማለት ነው። ሹፉ አከርካሪው ለራሱ ክርድድ ያለ ነበር። ከዛ እንትና ሹፉ በጣም ምርጥ ሙልሙል ነው የሆነችልኝ ማለት ነው። ግን በጣም ነው የሚሸተው። ይሄ ቅጠሉ ማለት ይሄ ቅጠሉ ይሸታል። በቃ የሆነ ያላደል የሆነ ከሽና ነገር ነው የሚለው። ሹፉ እና ብቻ ግን ያምራል ማለት ነው። እና በስመ አብ ካሜራ ቁም ልክ እንደ ሀገራችን ትንንሽ እኮ ነበረው እንትን ብለው ነው። ይሄ ምንድነው ነፍተውልኝ ነው ማለት ነው። ጀምቆ ያሳያቸዋለሁ አስገባላችኋለሁ። እና ባርኬ ልምጣ ልባርክና ልመጣ ነው። ባርኬ መጣሁኝ። የሆኔ ብቻ ስለሆንኩኝ አንድ ነው ያቀረብኩት ማለት ነው። እና ስጋ ደግሞ ቡና ፍጫለሁ እና ሹፉ እና በስመ አብ ልቀዳ ነው። እሺ በስልኩ ላይ ለማይ ወይኔ ፈሰሰብኝ እንትን ላይ እንደዚህ እንዳትበርድብኝ ደግሞ ለዚች ግድን ቆይም ወልውሌ መጣሁ። ያፈሰስኩትን ያፈሰስኩት ይሄን ያደረኩበት ስለሚፋጅ ነው። እዚህ ቡና ምን ይመስላል? የኢትዮጵያ ቡና ነው። ሴትዮ ሰጥታኝ ነው ማለት ነው። ሀዲያ ሰጥታኝ ነው። እሺ ትናንትና ነው የተሰጠሁት ሀዲያ። ሹፉ ሙልሙሌ ነው ያያችሁ። ይኸው እንግዲህ በአንድ እጅ ስልክ ስለያዝኩኝ ነው። ሹፉ ቆንጆዬ የስንዴ ዳቦ ነው። የስንዴ ዱቄት ነው ማለት እና በስማም የተባረከ ይሁን። ቆሎም አለ በነገራችን ሰው የእውነት ጣፍጣ ማለት ነው። ያው አሁን እንግዲህ ከመሸ ነው ዛሬ ከመሸ ነው ደግሞ እና ለዛሬ አመት የት እንሆን? ለዛሬ አመት የት እንሆን? ቆይ በረድ ይበል ትንሽ እንደው እግዚአብሔር ለዛሬ አመት በጎደለ ሞቶር ሀገራችን ያብቃ። ሁሌ በዓል ሲመጣ እንደዚህ እላለሁኝ እኔ እንዴ በዓልን በሀገር ላይ ከቤተሰብ ጋር ሲሆን ነው። በሰው ቤት ሆናችሁ ግን ምን ብትሰሩ ደስተኛ እኮ ነው። ሰው ሀገር ማለት ነው ደስታ የለውም። ሰው ሀገር በጥቅሉ እና ተመስገን በቃ አምሮኝ አልቀረሁም። ይሄው በለው ዳቦ በቃ ደግሞ ልስልስ ያለ ዳቦ ነው። ቡና ይቀመስ። ዳቦ ታለቀ በኋላ ኤዲት ተደርጎ ይለቀቅላቸዋል። ዋው በጣም ቆንጆ ነው። ግን በጣም ስለመሸም እየገነፈልን በደንብ አልተከተኩትም። ይሁን ጣፍጣ ስታዩት እንዴት ነው ግን የጣፈጠው? አያምርም?
እና ወዳችኋለሁ። መልካም የደብረ ታቦር በዓል ይሁንላችሁ። መልካም በዓል ደግሞ ለአዲስ ዓመት በሰላም ያድርሰን። ሀገራችን ሰላም ያደርግልን። የምንሰራውን ከበላተኛ ይጠብቅልን። ከበላተኛ ይጠብቅልን። አዛችንን ምቀኛችንን ያደርግልን። በስደት ላለን ሁሉ በሰላም ለሀገራችን ያብቃን። ቅዱስ ሚካኤል የምትሰሩትን ሁሉ ይባርክላችሁ። ከመከራ ሁሉ ያውጣን። ከአመት አመት ከወራት ወራት በሰላም ያድርሰን። ያልወለዳችሁ ውለዱ፣ ያላገባችሁ አግቡ። ክፉል ባል ላላችሁ ደግሞ ባላችሁን ጥሩ ሰው ያድርግላችሁ። ልቦናውን ያራራላችሁ እና እየበላችሁ ለእናቴ ደውዬ ዳቦ ሙሉ ጋግርኩ ብዬ እነግራታለሁ። እኔ የእውነት ማለት ነው ሙሉ ምናምን ጋግሬ አውቃለሁ። ጋግሬ አላውቅም ሙሉ ሀይሚ ወዳ አመት በዓልን አከብራለሁ በደንብ። አገሬ እንደከጃል ህግኝ ጋይስ በመቋጠርም ገንዘብ አይጠራቀምም። ደስ ያላችሁን ብሉ ጠጡ። ደስ ያላችሁን እንጀራም ብሉ። በረካት ሆን ሴትዬ ቡና ሰጠኝ። 2 ኪሎ ቡና ይሆናል። እሱን እየቆላ እየፈጨው መጠጣት ነው። በረካት ሆን እድሜዋን ያርዝመው።